ጋሽ አሁንም ግድባችን ላይ መዛታቸውን አላቆሙ። ከጀርባዬ እንደምታዩት እንግዲህ ትላንትና እየተሾሙበትን 1ኛ ዓመት በማስመልከት አኮምፕሊሽ ያደረግኳቸው ነገር በቃ ያሳካዋቸው ጸዴ ነገሮች በሚል አስጠርዘው መጥቷል። የሌለ ብዙ ፔጅ ያለውና እሳቸው ራሱ እንደተናገሩት ብናወራው ይሄንን ፔጁ ላይ ያለውን በዚህ አንድ ዓመት ውስጥ የሰራሁትን ነገር ብናወራው ሳምንቱ ሊፈጅብናል ምናምን ብለው ሰክሰው ነበረ። ከጀርባዬ እንደምታዩት አስጠርዘው የመጡት ዶክመንት ላይ እንግዲህ አስቆንኳቸው ያሏቸውን ጦርነቶችን ሜንሽን አድርጓል። ከዛ ውስጥ አንዱ ሁሌ እንደሚሉት በግብጽና በኢትዮጵያ መካከል ሊደረግ የነበረውን በግድብ ምክንያት ሊደረግ የነበረውን ጦርነት አስቆሚያለሁ ካሉ በኋላ አሁንም ግን የምሰራቸው ብዙ ስራዎች አሉ ብለዋል። በዚህ ንግግራቸው እንግዲህ ትራምፕ ስለ ግድቡ ያነሱት ነገራቶች ላይ ኢዘር ትራምፕ ስለ ግድቡ ምንም የሚያውቁት ነገር እንደሌለ ወይም ደግሞ የግብጽን ፕሮፓጋንዳ ብቻ ይዘው በግብጽ ሳይድ ሆነው እያራገቡ እንደሆነ ነው የሚያሳየው። ካነሷቸው ፖይንቶች ውስጥ አንደኛው ግድቡ ኢፌክቲቭሊ ላይክ የውሃውን ፍሎ ያስቆማል ያሉት ነገር ነው። ወደ ግብጽ የሚሄደውን ውሃ የሚያስቆም ግድብ ነው ብለዋል። ይሄ ሃይድሮ ኤሌክትሪክ ፓወር ግድብ ውሃው ተርባይኑ መጥቶ ይሄዳል እንጂ የሚቆምበት ምንም አይነት ምክንያት የለም። ሶ ግብጽ የምታራግበውን ፕሮፓጋንዳ ነው የሚነዙት። ወይም ስለ ግድቡ ምንም የሚያውቁት ነገር የለም ወይም አውቀው ነው እያጇከሙ ያሉት። በሌላ በኩል ግድቡ እንግዲህ ዓለም ላይ ካሉ ትልልቅ ከሚባሉ ግድቦች መካከል አንዱ ነው። እንዲሁም ደግሞ እኛንን ፈንድ ያደረግነው የአሜሪካ መንግስት ነው ፈንድ ያደረገው ብለዋል። እኛ እስከምናውቀው ድረስ ከታክሲያችን ከሻያችን ምናምን ነገር እያወጣ ነው እኛ ጩጭ እያለን ሁሉ ያስገነባ ነው። ይህንን ግድብ ኬት አምጥተው ፈንድ እንዳደረጉት አናውቅም። እስከምናውቀው የኢትዮጵያ ሕዝብ ራሱ ነው እንትን ያለው። እሳቸው ግን በተደጋጋሚ የአሜሪካ መንግስት ነው ፈንድ ያደረገው ይላሉ በተደጋጋሚ። ይሄ መጀመሪያቸው አይደለም። በሌላ በኩል ናይል የግብጽ ብቻ እንደሆነ ነው የማውቀው ብለዋል። which is like አባይ ግብጽ ብቻ ነች ራይት ያላት የሚል አስተሳሰብ እንዳላቸው የግብጽን አስተሳሰብ ይዘው እያራገቡ እንደሆነ ነው አሁንም የሚያሳየው። ሶ ግብጽ ናይል የግብጽ እንደሆነ ነበር ማቀው። ለብዙ ነገራቶች ይጠቀሙታል ናይልን ኢንክሉዲንግ ቱሪዝምንም ትራንስፖርትንም ብዙ ነገር ይጠቀሙበታል ግብጾች። ግን ኢትዮጵያውያን ግድብ አድርገው ውሃው እንዳይመጣ አድርገዋል። ስለዚህ ይሄ ነገር እኔ እንግዲህ አይጋር ወርክ ኢት ብለዋል። ይሄንን ጉዳይ ማስተካከል አለብኝ ብለዋል። ትራምፕ እንግዲህ በዚህ ንግግራቸው አንድ ግልጽ ያስቀመጡት ነገር ምንድን ነው? ኢዘር ስለ ግድቡ ምንም አያውቁም ኦር አውቀው ነው እያጇከሙ ያሉት፣ ወይም ደግሞ ኮምፕሊትሊ የግብጽን ሳይድ ይዘው አሁንም የግብጽን ሳይድ ይዘው የግብጽን ፕሮፓጋንዳ ነው እያራገቡ ያሉት። ባለፈው እንዳልኳቸው ለላስታርቅ ብለው ደብዳቤ በላኩት መሰረት ለአብዱልፈታህ አሲሲ ደብዳቤ ልከው ሌሎቹ በግልባጭ ልከው እንደነበረ ነግራቸዋለሁ። ይህ ብቻውን ራሱ ለግብጽ ሳይድ እንደያዙ የሚያሳይ ነው። ከዛ ውጪ ግድቡ ላይ ራሱ ስለ ግድቡ እዛ ደብዳቤ ላይ ሜንሽን ያደረጓቸው ነገሮች የግብጽን ፕሮፓጋንዳ ማራገብና ለግብጽ ሳይድ እንደያዙ በግልጽ የሚያሳይ እንደሆነ በባለፈው ቪዲዮ አውርተን ነበረ። ትላንትና እንግዲህ በንግግራቸው ያንኑ ደግመውታል ማለት ነው። ስለዚህ አሁንም እኔ ማስተካከለው ነገር አለ ብለዋል። እንዴት አድርገው እንደሚያስተካክሉ ደግሞ አይገስ ዊል ሲ። ዶናልድ ትራምፕ በአባይ ግድብ ጉዳይ እጃቸውን እንዳስገቡ ነግራቸዋለሁ። ጠዋት ሰምታችኋል። አብዱልፈታህ አሲሲ ለግብጽ አብዱልፈታህ አሲሲ ደብዳቤ ጽፈዋል ላደራድር ብለው ኤንድ ደግሞ ኦን ቶፕ ኦፍ ዳት ደግሞ በግልባጭ ደግሞ ለመሐመድ ቢን ሰልማን ለሳውዲው ለኢማራቱ መሐመድ ቢን ዛይድ ለሱዳኑ አብዱልፈታህ አልቡርሃን ከዛ ደግሞ ለኛ ፕሬዚዳንትም ለታዬ አጽቀሥላሴ በግልባጭ ለነዚህ ደግሞ በግልባጭ ጽፈዋል። ናው ምንድነው ሊደረግ የሚችለው? ድርድሩ እንዴት ነው ሊሆን የሚችለው? ኦር ድርድሩ ሲኖራል ወይ ምናምን የሚለውን ለሚቴሊዮ አኮርዲንግ ቱ ሚ ነው አሁን ይሄንን የምነግራችሁ። ናው ኢትዮጵያ እስካሁን ድረስ የነበራት አቋም ምንድነው? መደራደር አልፈልግም ሳይሆን እደራደራለሁ፣ ግን ስንደራደር ደግሞ የአፍሪካውያን ችግርን በአፍሪካውያን ማዕቀፍ ነው መፈታት ያለበት። ሰው አደራዳሪዎቹም በአፍሪካ ህብረት ማዕቀፍ መደራደር እንደምትፈልግ ኢትዮጵያ በተደጋጋሚ ተናግራለች። ይህን ድርድር ደግሞ አልደራደርም አላለችም። ሰው ኢትዮጵያ አንደኛ የአባይ ጉዳይ የሚደረጉ ድርድሮች ከአፍሪካ ህብረት ማዕቀፍ ወጥተው በተለይ በአሜሪካ እጅ ከወደቀ ለምሳሌ ድርድሩ ሊሆን የሚችለው ከኢትዮጵያና ከግብጽ ጥቅም አንጻር ሳይሆን ከአሜሪካ ጥቅም አንጻር ነው የሚሆነው። ሰው ከሶስተኛ ወገን ጥቅም አንጻር የሚሆን ደግሞ ይጎዳሃል። ሰው አሜሪካ የራሷን ጥቅም ነው ልታስጠብቅ ብትሞክረው በዚህ ድርድር። ስለዚህ ኢትዮጵያ እስካሁን ድረስ የአፍሪካውያን ችግሮችን በአፍሪካውያን ማዕቀፍ ነው መፈታት ያለበት፣ ሰው በአፍሪካ ህብረት ነው መፈታት ያለበት ነው የሚል አቋም ነበራት። ናው the problem ምንድነው? now we are dealing with a different type of personality ነው ዲል እያደረግን ያለ ነው። ዶናልድ ትራምፕ የትኛውንም ኢንተርናሽናል ሎ የሚባል አይሰራልኝም ያሉ ኦፕንሊ እንደዛ ያሉ የሚወስዷቸው እርምጃዎች በጣም አደገኛ የሆኑ በተለይ የእሳቸውን ፐርሰናል ኢጎ የሚነካ ነገር ደግሞ ሀፕን ሲያደርግ እርምጃ ከመውሰድ በኋላ ማይሉ ሩትለስ ሰው ናቸው። በኢኮኖሚካል እርምጃ የሚሆን ሚሊተሪ እርምጃ ያን ያህል እንትን የሚል ባይሆንም ግን ኢኮኖሚካሊ ምናምን እርምጃዎች ሊወስዱ ይችላሉ። ኦፕንሊ ላደራደር ብለው ደብዳቤ ልከው ሲያበቁ ኖ በእርሷ አንደራደርም በአፍሪካ ህብረት ነው የምንደራደረው ማለቱ ብዙ ኮንሲኩዌንሶች ይኖሩታል። አንደኛ፣ ሁለተኛ ደግሞ ያው ግብጽን በአሜሪካ እቅፍ ውስጥ ብቻዋን እንድትዋኝና ብቻዋን ያው አሜሪካን መጠቀሚያ ልታደርግ እንድትችል እድል መክፈትም ነው። ያው ያለችንን ጥፍጣፊ እድል ቢሆን መጠቀም ያለብን ይመስለኛል። ሶ
ዶናልድ ትራምፕን እንደ እስከዛሬው ነው በእርሷ እንደራደርም በአፍሪካ ህብረት ነው እንደራደር የሚል መልስ የሚመለስለት ከሆነ ኮንሲኩዌንሶቹ አደገኛ ሊሆኑ እንጂ ከባድ ሊሆኑ እንደሚችሉ ገምታለሁ እኔ። አይ ሆፕ ኢትስ ናት ግን ሊሆን እንደሚችል ግልጽ ነው። ያ ከሆነ ግን በትራምፕ ለመደራደር ግን ግዴታ ሆኖ ከተገኘና ላይክ አማራጭ ከሌለ ግን መደራደር ይመጣል ማለት ነው። ያ መደራደር ሲመጣ ደግሞ መደራደር ማለት ኮምፕሮማይዝ ማለት ነው። ሶ ኮምፕሮማይዝ የምናደርጋቸው ነገሮች ይኖራሉ። ድርድር አንተምተው ነው። ፍርድ ሳይሆን ድርድር ሲሆን ወር ሽምግልና ሲሆን አንተምተው ነው። አንተም የሆነ ነገር ተው፣ አንተም የሆነ ነገር ተው ነው ድርድር። ሶ በእኛም በኩል ኮምፕሮማይዝ የምናደርጋቸው ነገሮች ይኖራሉ። ሶ ኮምፕሮማይዝ የምናደርጋቸው ነገሮች ምንድን ናቸው? ውሃ አለቃቀቁ ላይ እንዴት ነው ሊሆን የሚችለው ኮምፕሮማይዝ የምናደርገው? የምናመርተውን ኤሌክትሪክ ትራምፕ እንደጠቆሙት ለግብጽና ለሱዳን እንድንሸጥ ግዴታ ሊጣልብን ነው። ያ መሸጥ ውስጥ ደግሞ በምን አይነት ፕራይስ ነው? ልክ ለሌላው ስንሸጥ እንደምንጠይቀው ፕራይስ ነው ወይስ ለነሱ ዲስካውንት ሊኖር ነው ወይስ እንደጠቆሙት በሌላ በኩል እንደጠቆሙት ደግሞ ለግብጽና ለሱዳን መሸጥ ሳይሆን ግዴታ በነፃ መስጠት ግዴታ ሊደረግብን ነው? ኤሌክትሪክ የማመንጨት አቅሙ የግድቡን ሰብስታንሻል ኤሌክትሪክ እያመነጨም ቢሆን ስላሉ ትራምፕ ደብዳቤው ላይ ያ ሰብስታንሻል ኤሌክትሪክ የሚባለው የትኛው ነው? እኛ የምንፈልገው 5000 ምናምን ነው ወይስ እሱን ማውረድ ሊኖርብን ነው? የተለያዩ ነገራቶችን ብቻ ኮምፕሮማይዝ እንድናደርግ የምንጠየቅበት ፕሮባቢሊቲ ይኖራል። ድርድር ማለት ያ ነው። ግብጽ የምትፈልገው የሆነ ነገር አለ። ያ 100% ባይፈጸምላትም ግን የሆነ ያህል ኮምፕሮማይዝ ልናደርግ እንችላለን። ይህ ድርድር ላይ ከተቀመጥክ ኮምፕሮማይዜሽን ግድ ነው። ናው ኮምፕሮማይዝ ስናደርግ ግን ይሄንን ኮምፕሮማይዝ ስናደርግ ግን አሁን ፖሊሲ ሜከሮቻችን ተደራዳሪዎቻችን በደንብ ያስቡበታል ብዬ ያምኑበታል ብዬ የማስበው ነገር ምንድን ነው? በግድቡ ጉዳይ ኮምፕሮማይዝ ለማድረግ የምንገደድ ከሆነ በሌላ በኩል ደግሞ በሌሎች አንግሎች ደግሞ ጥቅማችንን ልናስከብርበት የምንችልበትን አካሄድ ልንሄድ የምንችልበት ፕሮባቢሊቲ ይኖራል። ሶ በግድቡ በኩል ኮምፕሮማይዝ የምናደርጋቸው ነገሮች ካሉ በግልባጭ የተጠሩት አካላት የኢማራቱ መሐመድ ቢን ዛይድ፣ የሳውዲው መሐመድ ቢን ሰልማን የአካባቢው ላይ በደንብ ፓወርፉል ተጫዋቾች የሆኑት ማለት ነው እና እነዚህ ባሉበት ኢትዮጵያ ደግሞ ኦኬ በዚህ ጉዳይ ኮምፕሮማይዝ ካደረኩኝ በዚህ ጉዳይ ደግሞ ወደብ ለምሳሌ ላገኝ የሚችልበትን መንገድ እንዲመቻች ምናምን የመጠየቅና ያው ድርድሩ ከተደረገ በግድቡ ብቻ ላይሆን ይችላል። በጣም በብዙ ነገሮች ነው እንትን የሚባለውና በዚህ በኩል ይሄን ጥቅሜን ካጣው በዚህ በኩል ደግሞ ይሄን ጥቅሜን ልታስከብሩልኝ ይገባል ምናምን በሚሉ ነገሮች በዚህ በኩል የሚታጡ የተወሰኑ ጥቅሞችን በዚህ በኩል ደግሞ በሌላ ነገር የማካካስና ዊን ሲቹዌሽን የመፍጠር ጉዳይ ሊታሰብበት ይገባል ብዬ አስባለሁ። ግን ትራምፕ ኦፊሻሊ እንደዚህ በደብዳቤ ጠይቀው በትራምፕ አልደራደርም የሚል መልስ የሚመለስላቸው ከሆነ ግን ያው ኮንሲኩዌንሱ ከባድ ሊሆን እንደሚችል የትራምፕን ፐርሰናሊቲ እና አሁን ያለውን አሜሪካ ፎሬን ፖሊሲ አሜሪካ በፎሬን ሀገራቶች እየወሰደች ያለችውን እርምጃዎች ምናምን ነገር ለሚያይ ሰው እና ትንሽ ፖለቲካውንና ጂኦፖለቲክሱን ለሚከታተል ሰው አደገኛ ነው የሚሆነው። አልደራደርም በአፍሪካ ህብረት ነው የምደራደረው የሚል መልስ። ሶ እንዳልኳችሁ ደግሞ ሄደን የምንደራደር ከሆነ ብዙ ኮምፕሮማይዝ የምናደርጋቸው ነገሮች ይኖራሉ። ያንን ኮምፕሮማይዝ ካደረግን በግድቡ በኩል በሌላ በኩል ደግሞ ጥቅማችን ልናስከብር የምንችልበትን መንገዶች ልናስብ ይገባል ብዬ አስባለሁ። this is my opinion by the way እናንተንም እንትን መጻፍ ትችላላችሁ፣ ኮሜንት ላይ መጻፍ ትችላላችሁ ሀሳባችሁን። ከዚህ በላይ ደግሞ ፖሊሲ ሜከሮቻችን ተደራዳሪዎቻችን በደንብ ይህንን ጉዳይ አጢነው ይንቀሳቀሱበታል ብዬ አስባለሁ። so let's see your idea